እንዳንቺ እንዳርጊ አውኩ ገብረን በእግር እንዳልሄድ ታክሲ እንዳልሆነ ያው በቃ ነግራታለሁ። እኔ ቢሆን እንደማረገው አንደኛ እኔ ሳይለንት ትሪትመንት ለሰውም ሰጥሰው ነኝና ዝም ብዬ እስኪ ይውጣላት እስከመቼ ነው የሚለውን ነገር ማይ ይመስለኛል መጀመሪያ። ከዛ እንደዛ ማይቺ ማይሆን ከሆነ ላይክ ቤቷን መሄድ ካለብኝም ነይ ቁጭ በይ ብዬ ማውራትም ካለብኝም ቁጭ አድርጌ ነው እስከሆነ ማለት አይቀርም አወራለሁ። የምችለውን ያህል አስረዳለሁ። ጀስት ለምንድነው እንደዚህ ሆነ ያለ ነው ፍሬንድሺፓችን ወዴት እየሄደ ነው ምናምን ብዬ ክሊር አድርጌ ለማውራት ሞክራለሁ። ከዛም ሆኖ ካልተስተካከለ ያው ሰውነን እንደክማለን። እኔም ባንዳል ነግራትም ሳይለንት በጣም መመርጥ ሰው ነኝ። አያታለሁ እንደ መናገር ያለብኝ ብዬ እኔን ሳፈኬት የሚያደርገኝ ደረጃ ከደረሰ ነግራታለሁ። አይሽ ብዙ ነገር ያመሳስላችኋል። እና ደግሞ አይ ቲንክ የመጀመሪያው ፓርት ላይ ይሄ ኢቭን የራስሽን ስሜት ራሱ ተጠራጣሪያለሽ። እኔ የሆነ ነው እንደዛ ነው ሲያያረከለ ኦፍ ኮርስ ደግሞ ለባሉ ለምታረጊ ሰው ሲሆን እንደዛ ነው። መጀመሪያ እኮ ወስጥሽ ነው የምታየው። ላይክ እኔ ጋር ስተት አለ እንዴ ብለሽ ነው የምታስቢው መጀመሪያ ላይ አትራክት ያደረጋችሁ ወይም ደግሞ ይሄ ኢምፕሬስ ያደረጋችሁ ነገር ከሁለታችሁ አንቺም ይሳ ቶሎ ነው የተግባባ ነውና እንዴት ነው ሰውን ስታስተውዩ ያንቺን ኤነርጂ አፕሊፍት የሚያደርግሽ ከሆነ ትክክል ያ ሰው ህይወትሽ ውስጥ መቆየት መቻል አለበት። እና የኛ ስኬጁልም አልነበረም የእውነት እንዳልኩሽ ሶሻል ሚዲያ ላይ ከዛ በኋላ እናወራለን ረጅም ሰዓት ተጠፋፍተን ብንገናኝም ስቲል the same energy ነው ያለንና ይሄ እንዴት ነው ፕሮፌሽናል ማቹርድ የሆነ ፍሬንድሺፕ ነው ያለን እና ፕሮፌሽናል ብላለች። ደስ ይላል። በጣም ካልም ነው ምንም ድራማ የለውም እና ፈርስት ኢምፕሬሽኔ በቃ ማቹር ሰው እንደሆነች ነው የተረዳው። እኔ በካልምነስ በጣም ነው ሁሌ ነው የምላት እንዳንቺ በረጋጋ ነው የምላት የምር እና እርጋቷን በጣም ነው የምወደውና እኔ ደግሞ ላይክ ይሄ እንዴት ነው ኢሞሽናል ፐርሰን ነኝ በጣም አክቲቭ ነኝ ምናምንና የሷ ካልምነስ ደግሞ በቃ የሚጋባ ነው። ቀስ ነገሮች ላይ በጣም ረጋ ነው የምትለው ይሄ አትቸኩልም እና ያ ነገር ነው ይሳበኝ። መጀመሪያ ቀን ሳያት በቃ እርጋቷን ነው የወደድኩት። ከዛ ደግሞ እንዳልኩሽ ስናወራ በጣም ብዙ ሐሳቦች ላይ የሆነ አሁንም የምትባባዩ ነገር አለ አይደል? በጣም ሼር አደረግን በጣም ተግባባን ምናምንና ያን ነገር ነው የወደድኩት። ምን ያክል ጊዜ ሆናችሁ በጓደኝነት? አንድ 3 አመት። ስለዚህ 3 አመት እንግዲህ በጣም ክሎስ ከሆናችሁ በጣም ትገናኙ ከሆነ ብዙ ነው አይደል? በጣም አብሬት የምትደራረጉ ከሆነ በስልክም ስልክ ላይ እንዴት ናችሁ ማለት ታናድሻለሽ? አታነሳም። ስልክ ማያነሳው ማን ነው? ስልክ አታነሳም አንቺ ነሽ። እሺ ለምንድን ነው ሊሆን ይችላል? በጣም ሙድ ስዊንግ አለብኝ። ለምሳሌ በዛሬ ደወለችም ከሳምንት በኋላ እኔ ሙድ ሲመጣ አረ